እሺ ውዶቼ እንግዲህ የዚህን አሰራር ነው ዛሬ ይዤላችሁ ያመጣሁት። የክሮቼት ነኝ ተመልሻለሁ ወደ ስራዬ። እንግዲህ ከዚህም በኋላ ይዤላችሁ እያንዳንዱን እጅ ስራዎች ይዤ እመጣለሁ ማለት ነው። እንግዲህ ለዛሬ ይሄንን እጅ ስራ እናያለን። ወደ አሰራሩ እንሄዳለን። እሺ ውዶቼ እንግዲህ ይሄንን ለመስራት ያው በዚህ ጋር ማየት ትችላላችሁ ከለሮቹን። ሲቀጥል ደግሞ እንደዚህ ክሮቹን ላሳያችሁ። ያው ለእናንተ ለማሳየት ብዬ ነው የጀመርኳቸው ክሮች ስለሆኑ 7 አይነት ክር ነው። እሺ ወደ አሰራሩ እንሄዳለን። እሺ መጀመሪያው በዚህ ነው። መጀመሪያው በዚህ ነው የመጀመሪያዋን ዙር። እሺ እሱን ለመጀመር እንግዲህ እንደዚህ ሰንሰለት እንደምንጀምረው አረግና 6 ሰንሰለት አረጋለሁ። 2 3 4 5 6 ከዛ ሰንሰለቷን እንደዚህ ላድርገው መሰለኝ። እንደዚች ሁለተኛዋ ሰንሰለት ላይ እናንተ በተመቻችሁ አጀማመር መጀመር ትችላላችሁ፣ ግን እንደዚህ ቢሆን የበለጠ የመጀመሪያው ዙር ጥብቅ የማለት እንትን አለው ማለት ነው። በእጃችን ሰፊ አድርገን ጠቅልለን ከምንጀምር እንደዚህ ይሻላል። እሺ ወደ ላይ 3 ሰንሰለት ሰራና አንድ ደብል ቋሚ ሰራበታለሁ። ከዛ አንድ ሰንሰለት ሶስት ሰንሰለት የሰራውበት ጋር አንድ ቋሚ ሰርቼ አንድ ሰንሰለት ሰራው። ከዛ አንድ ቋሚ ድጋሚ አንድ ቋሚ ምንም ክፍተት ሳልሰጥ ማለት ነው። ከዛ አንድ ሰንሰለት ሰራለሁኝ። ከዛ በኋላ እዚህ ጋር ድጋሚ 2 ቋሚ ሰራለሁ። ከዛ አንድ ሰንሰለት አሁን እዚህ ጋር ቀዳዳ እየመጣልኝ ያለው 1 2 ይሄ 3ኛ ነው ማለት ነው። አንድ ቋሚ ደግማለሁ እዛው ተመሳሳይ ቦታ ላይ። ከዛ አንድ ሰንሰለት 1 2 3 4ኛ ማለት ነው። እየቆጠራችሁ አንድ ሲበዛም እንትን ይላል አይመጣም። እቺኛዋ መምጣት አለባት። እርግጠኛ ነኝ ይታያችኋል። እንደዚህ ከፍል አርጋትና 1 2 3 4 5 2 ቋሚ አርጌ እዚህ ጋርና እዚህ ጋር አንድ ሰንሰለት ብቻ ነው አድርጌ እዚህ ጋር ወስጄ ማያይዘው እንጂ ምንም ሌላ ቋሚ የማደርገው ነገር የለም። የመጀመሪያ ዙራችንን በዚህ መልኩ እንጨርሳለን። እንደዚህ ቺችን እናወጣትና ሳብ አድርገን እዚሁ ከታች ብናደርገው በኋላ ላይ ዙሩን ስንጨርስ እንጨርሳለን ማለት ነው። እሺ ሁለተኛውን ዙር እናያለን። እሺ ሁለተኛው ዙሩን እንደዚህ አድርጌ ኪሮሿ ላይ ቋጠር ካደረኩ በኋላ እዚህ ጋር ሰንሰለት እየሰራን ያለፍንበት ላይ አንዱ ጋር ችግር የለውም። በማንኛውም ያቆምንበት ቦታ ላይ ግድ አይደለም። እንደዚህ አድርገን ከሰራን በኋላ 1 2 ሰንሰለት ሰራና እዛው ጋር አንድ ሰንሰለት ተመሳሳይ ቦታ ላይ። እጄን በደንብ ተከታተሉ። እኔ ብዙን ጊዜ ስናገር ያው በደንብ እንድትረዱ ነው እንጂ ድምጼን ሳይሆን እጄን በደንብ እየተከታተላችሁ ስሩ። ያው እንደዚህ ከሰራው በኋላ ምንም ሰንሰለት ሳላደርግ እዚች ጋር አንድ ቋሚ ያደርጋለሁ። ከዛ እዚህ ጋር ክፍተቱ ቦታ ጋር 2 ቋሚ አንድ ሰንሰለት 2 ቋሚ ያደርጋለሁ ማለት ነው። በዚህ መሰረት እዚች ጋር አንድ ቋሚ አድርጌ ምንም ከላይ የምናደርገው ቋሚ የለም። በዚህ መሰረት ዙሩን እሰራለሁ ማለት ነው።
እሺ ይሄው ዙሩን ሰርቼ መጥቻለሁ ማለት ነው። ይሄን ይመስላል። መጨረሻ ላይ እዚህ ጋር ሁለት አይደል እያደረግን የመጣነው ማዕዘኑ። ከዛ መጨረሻ ላይ አንድ ሰርቼ እዚች መጀመሪያዋ 3 ሰንሰለት የተሰራንበት ጋር እንደዚህ አድርገን አያይዘን ይሄኛውን ሁለተኛውን ዙር እንጨርሳለን። ክሩን ስንቆርጥ ጠጋ ብለን ብንቆርጠው እዚህ ጋር መጨረሻ ላይ ወደ ኋላ እያስገባን መጨረስ እንችላለን። እንደዚህ ማለት ነው። እሺ በቀጣዩ ክር እየቀጠልኩኝ ቢጫውንም በዚሁ መሰረት እንሰራለን እያልን ሁሉንም እንደዚህ ነው የምንሰራው ማለት ነው። ይሄንን ይመስላል። ይሄን ይመስላል ዙሪያውን በቃ እንደዚህ እየሰራን ሄደን እየጨረስ ነው እየሄድን እየቀጠልን ቀጣዩን ክርም እንደዛው እየጨረስን መቀጠል ነው። መጨረሻ ዙር ላይ እንዴት እንደማያይዘውና እንዴት እንደሚሆን አሳያችኋለሁ። እሺ እንግዲህ ራሱን እየደመረ ይሄው ሰንሰለቱ ራሱን ማዕዘኑ እዚህ ጋር ራሱን እየጠበቀ አንዳንድ እየደመረ እዚህ ደርሻለሁኝ እኔ። እናንተም ቀላል ነው ስትዞሩት፣ ቀላል ነው። የከበዳችሁ ነገር ካለ ኮመንት ላይ ታስቀምጡልኛላችሁ። ደግሜ ሌላ አጭር ቪዲዮ ልሰራላችሁ እችላለሁኝ። አንድ ላይ እንዴት እንደማያይዛቸው እንዴት እንደምሰፋውም አንድ ላይ አስቀምጥላችኋለሁ። ሁለተኛ ቪዲዮ ማለት ነው። ካልገባችሁ ግን ገብቷችሁ ከሰራችሁ እሱም አሪፍ ነው። እንደዚህ ያረጋ አንዳንዱ ላይ አንዳንድ እየሰራ ያኔ በጣም ቪዲዮ እንዳይረዝም ብዬ እንደዚህ አንዳንዱ ላይ እየሰራን እናደርጋለን። መጨረሻ ላይ ራሱን በቃ ይሄን ይመስላል። እንግዲህ ስራዎቹ ሁሉም እንደዚህ ነው የሚቀጥሉት ማለት ነው። ያልገባችሁ ነገር ካለ እና እንዴት እንደማያይዛቸው ሙሉውን እንዳሳያችሁ አሰራሩን ከፈለጋችሁ እንዴት እንደምሰፋቸው የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ። እንዲሁም በቀጣይ ቪዲዮ ምን የትኛውን እጅ ስራ ይዤላችሁ እንደመጣ የምትፈልጉትን ዲዛይን ጻፉልኝ ማለት ነው። ይዤላችሁ እመጣለሁኝ። እሺ በቀጣይ ቪዲዮ ላይ እስከምንገናኝ መልካም ቆይታ